ባሌ በሁለት ወር ጊዜ ውስጥ ብር ላኪ አለኝ። ያን ብር ማትልኪ ከሆነ ሚስቴ አይደለሽም አለኝ እና ያን ብር ሳልክለት ቀረሁኝ ባለው ጊዜ። ስለዚህ ኒካው እንዴት ይታያል ትላለች? ኒካው ወርዷል። እንደ ዑለሞች ንግግር ኒካው ወርዷል። ሌላው ልናውቀው የሚገባ ነገር ባሎች የማስተዳደር ግዴታ ያለባችሁ፣ የቤት ወጭ ማንኛውንም ነገር መቻል ያለባችሁ እናንተ ላይ ነው። ሸሪዓ በሴት ልጅ ላይ አላደረገውም፣ ይሄን ነገር በወንድ ልጅ ላይ ነው። ስለዚህ አንተ ነህ እንጂ መቻል ያለብህ እሱ አይደለችም። አላህ ሱብሓነሁ ወተዓላ ይሄን አስመልክቶ ምን ይላል? ወንዶች መቻል እንዳለባቸው الرجال قوامون على النساء ይላል ሱረቱ ኒሳ ላይ። ወንዶች የሴቶች አስተዳዳሪዎች ናቸው ይላል። አንተ ነህ ማንኛውም ነገር መቻል ያለብህ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? አንድ ሱሐባ መጣና ሚስቶቻችን በእኛ ላይ ካላቸው ሐቅ ምንድን ነው ብሎ ሲጠይቃቸው አንቱ ጡዒመሃ ኢዛ ጠዒምት አሉት፣ ስትበላ ልታበላት አሉት። ወተክሱሃ ኢዛ እክተሰይት፣ ስትለብስ ልታለብሳት አሉት። ወላ ተድሪብ ልወጅህ፣ አደራ አጥፍታ እንኳን መምታት ካለብህ ፊቷን እንዳትመታት አሉት። ወላ ቱቀቢሕ፣ እርሷንም ሆነ የምትሰራውን ማንኛውንም ምግብ ሆነ ስራ እንዳታጥላላባት አሉ። ወአላ ተህጁረ ኢላ ፊልበይት፣ ቤት ውስጥ እንጂ እንዳታኮርፋት ደግሞ ማኩረፍ ካለብህ አሉ። ውጭ ላይ አትኮረፍም። ይሄ ሁሉ ሐቅ አለብህ አንተ ላይ። ከጠቀሱት መካከል የመጀመሪያው ምንድን ነው? ስታበላ ልታበላት፣ ስትበላ ልታበላት፣ ስትለብስ ልታለብሳት። ይህም ማለት የቤት ሐቅ ያለብህ አንተ ላይ ነው። ማንኛውም የቤት ወጭ ያለው አንተ ላይ እንጂ እሷ ላይ አይደለም። ስለዚህ እርሷን አምጪ ብለህ መጠየቅ አትችልም፣ ማስገደድ አትችልም። ገብቶሃል አይደለ? አላህ ስብሓነሁ ወተዓላ ምን ብሏል? ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ፣ ወደው ደስ ብሏቸው ከነፍሳቸው ከሰጧችሁ የዛኔ ብሉ ብሏል። ካለበለዚያ ግን እርሷ ሳትወድ ደስ ሳይላት አስገድዳ የምትቀበላት ገንዘብ የሐራም ገንዘብ ነው። የፈለገ ሚሊዮነር ብትሆን የቤት የማስተዳደር ግዴታ የለባትም። ደስ ብሏት ከሰጠችህ ጥሩ፣ ካለበለዚያ ግን እፈታሻለሁ፣ እመታሻለሁ፣ አኮርፍሻለሁ ብለህ እየዛት ከመቀበል ከባድ ሐራም ነው። ከበላኸው ይህን ገንዘብ በዚህ መልኩ ፈርታ ሰጣህ፣ እንዳይፈታኝ ብላ ሰጣህ፣ የምትበላው ገንዘብ የሐራም ገንዘብ ነው። ስለዚህ ጥንቃቄ አድርጉ። የፈለገ ቢሆን የፈለገ ቢሊዮነር ብትሆን የማስተዳደር ግዴታ ያለብህ አንተ ነህ። እርሷ ወዳ ከሰጠችህ ያኔ ትቀበላለህ። አስገድደህ የምትቀበለው ገንዘብ ሐራም ነው።